እሺ ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ቪዲዮዎችን ለምታዩ ላይክ፣ ኮሜንት ለምታረጉ፣ ሰብስክራይብ ለምታረጉ ሰው በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናችኋለሁ። እና ዛሬ እዚህ ጋራ ሰልግ የሳውዲ ጠሪቃ የሳውዲ አሰራር ላሳያችሁ ነው ማለት ነው። ተከታተሉኝ። እዚህ ጋራ ባዶ ድስት አለኝ ጥጃለሁ እሳቴ ላይ ማለት ነው። ከዛ እዚህ ጋራ ወረጋ፣ ነጭ ሽንኩርት፣ ትንሽዬ ዝንጅብል የተላጠ፣ 2 ፍሬ ቱም፣ ሚስማር፣ ሄል፣ ጉርንፍል፣ የድንብላል ፍሬ፣ ሌሙን ነሽፍ ታረጉና እዚህ ጋር ዝንጅብልና ቱም ፈጭቼ የተረፈኝ ነው። ይሄንን ከማድረጌ በፊት ውሃ ማድረግ አለብኝ መጀመሪያ ድስት ውስጥ። ይኸው እዚህ ጋራ ውሃ ጨመርኩኝ። ውሃ ጨምራለሁ እንደዚህ። ከዛ እዚህ ጋራ ውዶቼ ውሃ ተደፍቶብኝ ያደረኩት ነው። እዚህ ጋር 2 ቦታ የተከፈለ ዶሮ ወይም 2 ቦታ የተቆረጠ ዶሮ አለችኝ። በደንብ በጨው በኸል ዘብዝፌ አጥቤያታለሁ። እኔ ለ2 ሰው ስለሆነ የምሰራው ግማሹን ጎን ተጠቅሜያለሁ፣ ግማሹን አስቀምጫለሁ ማለት ነው። ይሄው የቅድሙን ቅመማችንን አምጥተን እንጨምራለን ማለት ነው። ይቅርታ፣ በጣም ይቅርታ አዛጋባችሁ። እኔ እነሱ ድምጽ እንዳይሰማብኝ ብዬ ነበረ ሪከርድ እያደረኩ ያለሁት፣ ግን ያው ይሰማል። ሳሎን ናቸው። እኔ መኝታ ክላሴ ከሳሎን ጎን ነውና ይሰማል። ኤኒዌይ እዚህ ጋር ማባያ ደቁስ ወይም ደግሞ የሚያቃጥል ነገር እየሰራሁላችሁ ነው። እዚህ ጋራ እኔ ፍሪዘር ውስጥ ነው አብዛኛውን ጊዜ የማስቀምጠው ድንብላል፣ ኩዝበራ ምናምን ነገሮች ፍሬሾች ፈጭቼ ማለት ነው። ምክንያቱም እኔ ልሰራ በፈለኩት ሰዓት ቶሎ ላይ ይመጣልኝ ይችላል፣ ላይኖር ይችላል እና ለዛ አዘጋጅቼ ፍሪጅ ውስጥ አስቀምጣለሁ። እንዲሁም ፍልፍል ባወርድም ከታትፌ አጥቤ ፍሪዘር ውስጥ ነው የማስቀምጠው። እዚህ ጋራ የተፈጨ የሚያቃጥል ቃሪያ ነው። ይሄ አረንጓዴው ቃሪያ እያሳየኋችሁ ነው። ከዛ እሱን አንድ የሻይ ማንኪያ ጨምርበታለሁኝ። እዛ ጋራ 1 ቲማቲም አለኝ። ይሄው 1 ቲማቲም በማሽኔ ውስጥ አስገባው። ትንሽዬ ማጅን ቲማቲም እንደዚህ አስገባሁኝ። ከዛ እዚህ ጋራ ሎሚ አለኝ። ሎሚ የተወሰነ ፓርት እንደዚህ አስገባው። ያው ሎሚን በደንብ አረኩበት። ከዚህ ላይ ያው 1 ማንኪያ ነው የማረገው። አይ አረንጓዴው ፍሬሹን ከሌላችሁ ቀዩን ህንድ በርበሬ ወይም ህንድ ስፓይሲ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋራ ኩዝበራ ባግዱኒስ ትንሽ ኩዝበራ አድርጌበት በማሽኔ ውስጥ አስገባው ማለት ነው። እዚህ ጋራ ዋይት ፔፐር ካላችሁ መጨመር ትችላላችሁ። እኔ ስለሌለኝ አልጨመርኩም እና ትንሽ ቁንጥር ጨው ጨምርበታለሁ። ከዛ ነፈጨዋለሁ እንደዚህ። እኔ ያው በጊዜ ፈጭቼ ፍሪጅ ውስጥ አስገባዋለሁ እንዲቀዘቅዝ ማለት ነው። ሲጀመር ሁሉም ነገር ቀዝቃዛ ነው። ለምን እንደማረገው ቀዝቃዛ ነገር ነው የምትፈልገው ሴትዮዋ፣ ለዛ ነው። እናንተ ግን አሁን ሰርታችሁ አሁን እንደ ድንገት ረስታችሁ ወይ ከሌላችሁ የምታቀርቡ ከሆነ እዚህ ጋር ስትፈጩ በረዶ ማስገባት ትችላላችሁ። ወይንም ቀዝቃዛ ውሃ ቢሆን ከፍሪጅ ውስጥ አይጠፋም። እኔ ቀዝቃዛ ውሃ ተጠቅሜያለሁ ትንሽ እዚህ ውስጥ ማለት ነው። ውሃ ያስፈልገዋል። ከዛ ከፈጨው በኋላ ይኸው እንደምታዩት እንደዚህ ነው። እያሳየኋችሁ ነው። ወደ ካሜራዋ ዙሪዬን እንደዚህ አድርጌ ያሳየኋችሁ ነው።
እዛ እዚህ ጋር ዶሮ እየበሰለች ነው። ያው በሰለችልኝ አወጣኋት። እንደዚህ አይነት ሳህን ላይ የፈለጋችሁት ወይም ደግሞ ብረት ነገር ካላችሁ ፓትራ የፈለጋችሁት አይነት ነገር ቃል ታረጉና ኦቨን ውስጥ ከታችም ከላይም ወይም ቀላ እንድትል እናረጋታለን ማለት ነው። እዚህ ጋር የተጠቀምኳቸው ቅመሞች ያንን የአረሚስ ሚክስ ስፓይሲ ትንሽ ብላክ ፔፐር፣ ከሙን፣ ኩዝበራ ነሽፍ፣ ፍልፍል አስዋት፣ ትንሽዬ ኩርኩም ተጠቅሜያለሁ እና እዚህ ጋር ይሄንን ሳምና የፈጣሪ ያለ ክላስ ሆኜ ሪከርድ እያደረኩ ይሰማኛል ከዛ እና ኤኒዌይ ከዛ እንደዚህ ሚክስ አደረኩትኝ። ከዛ እንደ ሚክስ አደረግና ዶሮዬን ቀባታለሁ ማለት ነው። ይሄ ቀባት አሁን ኦቨን ውስጥ አስገባታለሁ ማለት ነው። በደንብ አድርጋችሁ እንደዚህ ቅብት አድርጓት። እዚች ጋር ታዲያ ቅመሞች ውስጥ ጨው ትንሽ ማድረጋችሁን እንዳትረሱ። ዶሮዋንም ስቅቅል አድርጌያለሁ እኔ ግን እንዳይበዛ እዛም እዚህም ማድረግ ትችላላችሁ፣ መጠናቸው እንደምትሰሩት መጠን። ይሄው እኛችሁት ይቅርታ ማጅን ጠማጥም እንዳትረሱ አድርጌበታለሁ። ከዛ እዚህ ጋር ሩዝን ቀቅዬ ነው። ሩዙን የቀቀልኩት ዶሮዋን በቀቀልኩበት መረቅ ነው። ምክንያቱም የዶሮዋ መረቅ መደፋት የለበትም፣ ያጣፍጣል። አንደኛ፣ ሁለተኛ ነገር አልደፋውም፣ ያሳሳኛል። ለምን እንደፋዋለሁ? ሩዝን ከቀቀልኩ በኋላ ከዛ እዚህ ጋር ወተት አለኝ። 1 ሊትር ማለት ጥንጥዬ ናት የቀራችላት፣ ሌላ ምንም አልቀራላትም። በጣም ጥንጥዬ ናት። 1 ሊትር ተጠቅሜዋለሁ ጠቅላላ ማለት ይቻላል ማለት ነው። ከዛ ሀሊብ ይሄኛው ከሌላችሁ ሀሊብ መጠቀም ትችላላችሁ። ለእያንዳንዱ ኩባያ ሁለት የሾርባ ማንኪያ ሀሊብ ዱቄቱን ወይም ሀሊብ ፓውደሩን ተጠቀሙና የዶሮዋን መረቅ እንዳደፉ በዶሮዋ መረቅ በጥብጡት። ሀሊብ ማለት ነው። ምክንያቱም ኒዶ ስለሆነ እናንተ ሀሊብ ፍሬሽ ከሆነ ግን በመጀመሪያ ደረጃ ሩዙን በዶሮዋን በቀቀላችሁበት መረቅ ተቀቅሉትና ከዛ በኋላ ሩዙ ልክ ብስል እንዳለላችሁ ስታውቁ ወተት መጨመር ትችላላችሁ ማለት ነው። ይሄ ወተት እያሳየኋችሁ ነው። እዚህ ጋራ አርቂበታለሁ እንደለጥቃለ። ይሄንን ትንሽዬ ናት የተረፈች፣ በጣም ትንሽዬ። እኔ ጧት እንትጣጣበታለሁ ቡና ወተት አስቀመጥኳትኝ እና እዚህ ጋር ይሄው እያማሰልኩትኝ ነው። ኤኒዌይ ገንፎ የሐረብ ገንፎ ማለት ነው። ስሙን ቀያይሮ የመጣው ዞሮ ማለት ነው። ያው ዶሮዋም እንደምናውቀው ነው ሁሌ የምንሰራው ስም ብቻ ነው ቀይሮ የመጣው። ይሄው ቀረብ አድርጌ ያሳየኋችሁ ማለት ነው። እና በደንብ መመታት አለበት። ሩዙ በጭራሽ መታየት የለበትም። በደንብ እስከሚለጠጥ ድረስ መክሰር ካላችሁ በመክሰር መቱት። እኔ ግን መክሰር ስለሌለኝ በሆነች ማሽን ሽንኩርቱን አሁን በምፈጭባት በሷ ነው የፈጨሁትኝ። የሚገርም በጣም የምወደው ማሽን ነበረ፣ ተበላሽብኝ። በቃ ምንም ነገር ስሰራ ቀንደ ልቢ ማርያም ተበላሽብኝ። የሚሰራልኝም አጣሁ። ከዛ እዚህ ጋር ዶሮአችን ይኸው ይሄንን መስላ ወጣች ከኦቨን ማለት ነው። ከዛ እንደዚህ ልስልስ እንድትልልኝ እንደዛ አይነት ኬስ ላይ ነው የሚባለው መሰለኝ ሰላጣ ምናምን የምንዘጋበት በሱ አምጥቼ ዘጋኋት። እዚህ ጋር ይኸው በሰለልኝ። ከበሰለልኝ በኋላ አምጥቼ እንደዚህ ገለበጥኩት በሳህናችን እና ትንሽ የዛ ዲስት ውስጥ አስቀራሁኝ። ከዛ አሁን እዚህ ጋራ የአረብ ቅቤ ሳምና አረቢና ቅድም ስሰራ ዶሮዋን የቀባሁት ቅቤ ማለት ነው። እሱን ተጠቅሜ አንድ ላይ ቀላቅዬ ኦቨን ውስጥ ይቅርታ ማይክሮዌቭ ውስጥ
አንድ 10 ደቂቃ አቀለጥኩት። እንደዚህ ሳረግ ፈሳሽ እንዲሆንልኝ ወይም ስሒል እንዲሆንልኝ ማለት ነው። ከዛ እንደዛ አረኩት። ማሻአላህ 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 ተባረከላህ ትላላችሁ። ጃሚል 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 ሰርታ የምታበላ የምታኖረኝ እጄ ማሻአላህ። ወይኔ ጀሚል አያችሁ ዶሮዋ ስትመጣ እንዴት እንደሚያምር። እኔ እንግዲህ ያው እዚህ ጋር ዲኮራም ነው ዲኮር ሎሚ ቀረፋ ምናምን አርቅ ያለሁኝ ዶሮዋን ስቀቅል የነበረው በሳህን አስቀምጬ ነው ማለት ነው። ከዛ እንደዚህ አርቄ ለገበታ አቀረብኩት። እዛ ጋ ያው የቅድሙ የፈጨን ማባያችን ሶስ ወይም የሚያቃጥለው ስፓይስ ያለ ማለት ነው። በእርግጠኝነት እንደምትወዱት እርግጠኛ ነኝ። ሰርታችሁ እንደምትሞክሩ ደግሞ ተስፋ አለኝ። በዚህ አሰራር ሞክሩት። እኔ ጋር ሳህኑ ባዶ ባዶ ታጥቦ አጣቢው ላይ ያስፈልገው የተመለሰልኝ ማለት ነው። እና ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን አስቀምጡ። በጣም ነው የማመሰግነው። በጣም ነው የማከብራችሁ። ቪዲዮችን የምታዩልኝ ሰዎች እግዚአብሔር ያክብራችሁ።